ሰውበት ምክንያት ምን አለ መሰለሽ ትንሽ እንደነገርኩሽ ከሷ ጋር ታይም እያሳለፍኩ ስለሆነ ቢዚ ነበርኩኝ። አሁን ራሱ ልክ ከከተማ ከመውጣቴ በፊት ላግኝሽ ብዬ ስለመጣሁ ነው እንጂ ከከተማ መውጣ ብዬ ትንሽ ሊሆናክል ጊዜ ተዝናንተን ልንመጣ አስበናል ከሷ ጋር እና በጣም ምርጥ ልጅ ፍቅር ማለት የምር እንደ ስሟ ፍቅር ነው። አልፈልግም ስለሷ መስማትም አልፈልግም። ለምን እንደሆነ ታውቃለህ? ብስኩት የሆነች ልጅ ነች ፍቅር ማለት የምሬን ነው አይደለም። ይኸውልህ እንዳውም ማለት ነው ብዙ ምን እያሰብኩ እንደነበር ታውቂያለሽ። ነገ ነው ልንሄድ ያሰብነው እና ከመሄዳችን በፊት እንዳውም ቆይ አስተዋውቅሻለሁ፣ አገናኛቸዋለሁ። እንዳታገናኘኝ፣ መገናኘት አልፈልግም። እኔ የምለው አይደለም አንተ አልገባኝም እንዴ? አይደክምህም እንዴ? ምን እየሰራህ ነው? እኔ አሁን ይኸውልህ ሙሉ ነሽ ምናምን ምን ነገር የምታወራው ነገር ምንም እየገባኝ አይደለም። አንተ ምን ሆነህ ነው? ምን ሆነህ ነው እንዴ? ለምንድን ነው አንተ ቆፍጠን ብለህ ህይወትን መኖር ያቃተህ? ለምንድን ነው እንደዚህ የምትሆነው? ምንድነው ችግር? ቆፍጠን ማለት እንዳለብኝ ምንድነው ችግር? ምን አደረኩ ማለት ምን ማለት ነው? እኔ ማውራት የፈለኩትን ውስጤ ላይ ያለውን ማውራት ነው የምፈልገው ለአንተ እኮ። እሱን ነገር ነው የምናወራው እኮ እንድናወራ ቁጭ ብለን ነው ማውራት ያለብን እኮ። አሁን ስንት ደቂቃ መሰለሽ? አይደለም እንድትሄድ አላደርግህም። ይሄንን ወቅ ቆይ ብዙ አሁን ስንት ሰዓት ይላል መሰለሽ? 11 ሰዓት ማለት ቆይ 10 ደቂቃ ላይ ተቃጣ ያለው ሰዋላ 10 ደቂቃ ትጠብቂኛለሽ ካፌው ጋር እኔ የሚገርም ሰርፕራይዝ ይዤልሽ ካልመጣሁ እኔ እቀጣለሁ። አልጠብቅህም። ሰላም